ጲላጦስ እንደሚገባ ካላሰብክ እንደማይገባ ትፈርዳለህ። በይሁዳ ምድር የቄሳር መልእክተኛና ሀገረ ገዢ የነበረውን የጲላጦስን ስብዕና የምታሳይ ታሪክ ባገኝ ለአንባቢያን እንደሚከተለው ላካፍል ወደድኩ። ከክርስቶስ ልደት በፊት ከ2636 ዓመተ ምህረት ስድስተኛው ሮማዊ የይሁዳ ገዢ ሆኖ በቄሳር የተሾመው ፖንቲየስ ፓይሌት ጲላጦስ ነበር። የአስተዳደር ማዕከሉን ቄሳሪያ በምትባለው ከተማ ያደረገው ጲላጦስ የገዢነት ዕድሜውም አጭር እንደነበረ ይታመናል። በተለይም ከመጥመቁ ዮሐንስ መነሳትና ከኢየሱስ ክርስቶስ ፍርድ በኋላ ብዙም በወንበሩ እንዳልተቀመጠና በንጉሥ ጢባሪዮስ ቄሳር ወደ ሮማ ተጠርቶ እንደሄደ በዚያው መቅረቱ ታሪክ ሰፍሯል። ጲላጦስ ከአይሁዶች ጋር የቀረበ ግንኙነትም ሆነ ወዳጅነት የሌለው ነገር ግን በፖለቲካ ዕውቀት የበሰለና በሮማ የፍልስፍና ትምህርትም የተካነ እንደነበር ይታመናል። ይሁንና በወቅቱ የነበሩ የአይሁድ የሃይማኖት መሪዎችና ፈሪሳውያን በሮማ ባለሥልጣናት ዘንድ የነበራቸው ተሰሚነት ከፍተኛ በመሆኑ በተለያዩ አጋጣሚዎች ይነሱለት የነበሩ ጥያቄዎችን በእንቢታ ለመቃወም አቅሙ ውስን ነበር። ከሁሉም በላይ ደግሞ እነዚሁ አይሁዳውያን ይህን አቅሙን እጅጉን የሚፈታተን ጉዳይ አንድ ቀን ወደ እሱ አደባባይ ይዘው መጡ። የአይሁዶችን ማንነት በሚገባ የተረዳ የሚመስለው ጲላጦስ ጉዳዩን ወደ ሄሮድስ ልኮት የነበረ ቢሆንም ንጉሥ ሄሮድስ በበኩሉ መልሶ ጉዳዩን ስለላከለት የመጨረሻው ፍርድ የእሱ መሆኑን ጠንቅቆ ገብቶታል። የሚገርመው ግን አደባባዩን ሞልቶ ከተሰበሰበው ሕዝብ መካከል ምናልባትም የተለየ ሐሳብ የነበረው ሰው ቢኖር ጲላጦስና አልፎም በአካል ባትኖርም መልእክት አሲዛ የላከችበት ሚስቱ ብቻ ነበሩ። እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። ማቴዎስ 12:19። ጲላጦስ ለዚህም ይመስላል እንደ ሮማውያን ወግና ባህል ወንጀለኛ በሚሰቀልበት መስቀል ላይ ፊርማውን አላስቀመጠም። ይልቁንም ከመስቀሉ ጫፍ ላይ አንድ ምልክት እንዲደረግበት አዘዘ። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖረው። ማቴዎስ 27:37 ላይ የዚህ ምልክት መቀመጥና ብሎም በኢየሱስ መስቀል ላይ ጲላጦስ አለመፈረሙ በፍርዱ አለማመኑን የሚያሳይ ነው የሚሉ አሉ። ይሁንና ለጲላጦስ በአይሁድ ፊት ኢየሱስ ላይ የተላለፈውን ፍርድ ለመቀልበስ ፈታኝ ሆኖበት ነበር። ይህም ፈተና ጲላጦስን የተለያዩ ጥያቄዎችን እንዲያነሳ አስገደደው። ጲላጦስም እንዲያ ንጉሥ ነህን? አለው ኢየሱስን። ኢየሱስም መልሶ እኔ ንጉሥ እንደሆኑ አንተ ትላለህን? እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለ ኢየሱስ። ዮሐንስ 18:37። በዚህን ጊዜ ነበር ጲላጦስ እውነት ምንድነው በማለት ድንቅ ፍልስፍናዊ ጥያቄውን የወረወረለት። ይሁንና ለዚህ ከግሪኮች ያልተናነሰውን የሮማን ፍልስፍና ለተማረው ጲላጦስ ወጣቱ አይሁድ የመለሰው መልስ አልነበረም። ምናልባት አስቀድሞ ለደቀ መዛሙርቱ መንገድም እውነትም ሕይወትም እኔ ነኝ ዮሐንስ 14:16 በማለት የተናገረውን ለመድገም ባለመፈለጉ ይሆናል። የዛሬው ነጥቤ በዚህ ዙሪያ የሚሽከረከር ሳይሆን በጲላጦስ ሌላ ጥያቄ ነገር ግን ወደ ኢየሱስ ሳይሆን ወደ ከሳሾቹ በተሰነዘረው ላይ የሚንጠለጠል ነው። ንጉሣችሁን ልስቀለውን? በማለት ጠየቃቸው።
ይህን ጥያቄ ላጤነ በውስጡ አንዳንድ አበይት እውነታዎችን ነቅሶ ማውጣት ይቻለው ይመስለኛል። በመጀመሪያ በዚህ ፍርድ ሂደት ላይ የሮማ መንግስት ለመሳተፉ በቂ ማሳያ ሲሆን፣ በተለይም ጲላጦስ የሮማን መንግስት ወክሎ የተቀመጠ በመሆኑ እንደ ራሱ ሐሳብ ሳይሆን እንደ ወከለው መንግስት ይፈርድ ዘንድ የግድ ሆኖበታል። የወከለው የቄሳር መንግስት ደግሞ አይሁዳውያኑን በአደባባይ የሚያስቆጣ ነገር ይፈርድ ዘንድ አይፈቅድም። ለዚህም ነው ጲላጦስ ምንም አላገኘውበትም በማለት የፈረደለትን ሰው አይሁዳውያኑ ስቀለው በማለታቸው ብቻ የእነሱን ፍርድ ይቀበል ዘንድ የግድ የሆነበት። ሌላው አይሁዳውያኑ ገብተውበት የነበረውንም ግራ መጋባት ያሳያል። እግዚአብሔር እንደ ጥንቱ በነቢያት አማካይነት ይናገረናል ወይስ መሲሁ በእርግጥ መጥቷል የሚለው ጥያቄ እንዳስጨነቃቸውና በሕጋቸው የማይፈቀደውን ሰውን የመግደል ያህል እርምጃ እንዲወስዱ አድርጓቸዋል። ጲላጦስም አይሁድን ያስተማረና ያነጸ ብሎም አንዳች ነቀፋ የሌለበትን ሰው መስቀል ወይም በእሱ ምትክ የታወቀ ወንበዴን መልቀቅ በሚሉ በሁለት ሐሳቦች ተወጥሯል። ከዚህ በተጨማሪ የሕሊናውን ፍርድም በሐቅ ማስተናገድ ወይም የአይሁድን ቀልብና ልብ ለመግዛት ሲል ከሕሊናው ውጪ መፍረድ የሚለውም እንዲሁ አሳስቦታል። ጲላጦስ የሕሊናውን ፍርድ ለመፍረድ አልቻለም። በተለይም የሕዝቡ ስቀለው ጩኸት በማየሉ አሳልፎ ይሰጣቸው ዘንድ የግድ ሆነ። በሁሉም አቅጣጫ የቀረው አንድ ዕድል ብቻ መሆኑ ገባው። ስለዚህም እጁን በመታጠብ ለሞት አሳልፎ ሰጠው። በእርግጥ ይህን አይነቱን ፍርድ ለሚሰጥ ሰው እጁን ከመታጠብ በቀር ሊያደርገው ይችል የነበረው ነገር አይኖርም። ፍርዱ የተሰጠው በኢየሱስ ላይ ብቻ አልነበረም። የዚያን ቀን አይሁዶችም በራሳቸው ላይ ፍርድን አሳልፈው ነበር። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። ማቴዎስ 27 24 25 ላይ ያገኛሉ። ይህን ፍርድ ተከትሎ ፈራጆቹ የጠበቃቸውን ፍርድ ደግሞ ብንመለከት የሮማን ኢምፓየር ከጥቂት ጊዜ በኋላ ለአንዴና ለመጨረሻ ጊዜ ወድቆ ተንኮታኮተ። ከጥቂት ዓመታት በኋላ የአይሁድ ሃይማኖት ትዝታው ብቻ ቀርቶ ፈረሰ። በተለይም የኢየሩሳሌምን መፍረስ ተከትሎ የአይሁድ ዘር በየአቅጣጫው ተበተነ። ቤተ መቅደሳቸውም ወደመ። አይሁድ ቆመው ይህን ፍርድ በፈረዱበት አደባባይ በሮማ ወታደሮች ደማቸው ፈሰሰ። እንደ ሕዝብና እንደ መንግስትም ዳግም እንዳያንሰራሩ አድርገውም ሮማውያን ጨፈጨፏቸው። ለመሆኑ ከዚህ በኋላም ሆነ በፊት በመጽሐፍ ቅዱስ ያልጠቀሰው የሀገረ ገዢው የጲላጦስ ዕጣስ ምን ሆነ? የሮማው ንጉሥ ቄሳር ኢየሱስ በተሰቀለበት ዓመት በክፉ ደዌ ተለክፎ የአልጋ ቁራኛ ሆነ። ንጉሡ በዚህ ጣር ውስጥ እያለ አንዳንድ ወዳጆቹ ሊጠይቁት መጥተው በጨዋታ መሃል የእሱን በሽታ በቃሉ ብቻ ሊፈውስ የሚችል ሰው በኢየሩሳሌም መኖሩን ይነግሩታል። ይህም ሰው ኢየሱስ መባሉንና ብዙዎችንም ከደዌያቸው እንዳዳናቸው ጨምረው በመንገር የቄሳርን ልብ አነሳሱት። ንጉሡ ቄሳር በአይሁድ ጩኸትና በጲላጦስ ፍርድ የኢየሱስን መሞት አልሰማ ኖሮ በአስቸኳይ ይህን ሰው ወደ ሮማ እንዲልክለት መልእክተኞችን በወታደር አሳጅቦ ለጲላጦስ ላከ። በፍጥነት ተነሱ፣ ባህሩንም አቋርጣችሁ በይሁዳ ምድር ገዢ አድርጌ ወደ አስቀመጥኩት ወደ ጲላጦስ ሂዱና ነገሩት። በአስቸኳይ ይህን ሰው ልኮልኝ
ወደ ቀድሞ ጤንነቴ መልሰኝ ዘንድ ፈጥኖ እንዲያመጣው ይሁን በማለት ቄሳር መልእክተኛውን ቭሉሳኒየስን አዘዘ። ይህን የንጉሠ ነገሥቱን የፍጠን ትእዛዝ ይዞ ቭሉሳኒየስ ከመልእክተኞቹ ጋር ወደ ይሁዳ ምድር በመጓዝ ከጲላጦስ ጋር ተገናኘ። ንጉሥ ቄሳር በዚህ ከተማ ታላቅ የሆነ የመፈወስ ኃይል ያለው ሰው መኖሩን ሰምቶ በአስቸኳይ እንድትልክለት አዟል በማለት ለጲላጦስ ነገረው። ጲላጦስም በንጉሡ መልእክት ቢደነግጥም የሆነውን ነገር ለመልእክተኛው ከመናገር ግን አልሸሸገም። የአይሁድ ጠቢባንና የሕግ አዋቂዎች ተሰብስበው ይህን ሰው እኔ ዘንድ በማምጣት ንጉሥ ነኝ በማለት ሲዋሽ አግኝተነዋል በማለት ለፍርድ አቀረቡት። እኔም ነገሩን በጥሞና አይቼ ምንም እንኳን ለሞት የሚያበቃ ነገር ባላገኝበትም በሕዝቡ ጥያቄ መሠረት እንዲሰቀል አሳልፌ ሰጥቼዋለሁ አለው። ቭሉሳኒየስም ይህን ከሰማ በኋላ ወደ ከተማይቱ ወጥቶ የደረሰውን ነገር ሁሉ ማጣራት ጀመረ። በዚህም ሂደት የኢየሱስ ተከታይና አገልጋይ የነበረች ቬሮኒካ የምትባል ሴት አግኝቶ ጲላጦስ እንዴት ከአይሁዶች ጋር ተባብሮ ኢየሱስን አሳልፎ እንደሰጠው ነገረችው። ቭሉሳኒየስም ከትንሽ ቀናት ቆይታ በኋላ ቬሮኒካን ይዞ ወደ ሮማ ተመለሰና በንጉሡ ቄሳር ፊት ቀርቦ አስረዳ። ንጉሥ ሆይ፣ ትፈልገውና ያድንህም ዘንድ የነበረውን ኢየሱስ የሚባለውን ሰው ጲላጦስ ከአይሁድ ሽማግሌዎች ጋር በመሆን ስቅላት ፈርዶበት ሞቷል በማለት ነገረው። የነገሩንም እውነተኛነት ታረጋግጥ ዘንድ በጲላጦስ ፍርድ አደባባይ የነበረችዋን ቬሮኒካን አቀረበለት። ንጉሥ ቄሳር በሰማው ነገር እጅግ በማዘኑ በጲላጦስ ላይ ቁጣው ነደደ። ከጥቂት ቀናት በኋላም ጲላጦስ ተይዞ ወደ ሮማ እንዲመጣ አዘዘ። ጲላጦስ በቄሳር ፊት ተይዞ ሲቀርብ የከፋ ቅጣት ያገኘኛል ብሎ አላሰበም ነበር። ነገር ግን ንጉሡ ቄሳር እንደማይገባ በመፍረድ ብቻ ሳይሆን እንደሚገባህም አላሰብክምና የውርደት ሞት ትሞት ዘንድ ፈርጄብሃለሁ በማለት አሰናበተው። ጲላጦስ ከቄሳር ፊት እንደወጣ የታጠቀውን ሰይፍ መዞ ራሱን በመውጋት ወደቀ። በወደቀበትም ስፍራ ሕይወቱ በቅጽበት አለፈች። የቄሳርም አሽከሮች ሬሳውን ወደ ጤብሮስ ወንዝ በመሸከም ወስደው ጣሉት። እነሆ የጤብሮስ ወንዝም እስከ ዛሬ ድረስ እንደረከሰ ውሃ ሆኖ ይቆጠራል። ሁሉም ሰው ይማርበት ዘንድ ይህን ቪዲዮ ላይክ ያድርጉ። ፈጣሪ ማስተዋልንና ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። አሚን።